ምን አመጣለሁ ብለሽ አባኔ እኮ ተመችቶኝ ነው ያደርኩት። ቆይ ስልኬን ታደርጊው ነው አስቀምጬው ነው እኔ የታለ አባ ይኸው እዚህ ትራስ ውስጥ ነው ወይኔ አባ አንገቴ ምን ሆኜ ነው ተጠምዝዘሽ ያደርሽው ነው እንደሞ እኮ አታፍሪ ተመችቶኝ ነው ያደርኩት ያለሽ አባዬ ሰዓቱ ትንሽ ሄዷል ትቼ ቤት ቅር አይልህም አይደል ተስተካክሎ መቼ ነጋ ልጄ ደግሞ የት ነው የምትሄጂው ስራ ነው በዚህ ሌሊት ደግሞ ምን የሚሉት ስራ ነው አባዬ ትላንትና ባደረኩት ነገር አለቀይ ትንሽ ቅር ብሏት ነበር ዛሬ ቀድሜያት ልግባና አንዳንድ ነገር እያደረኩ ልጠብቃት እንደሱ ይሻላል አንዬ እንደሱ አይሻልም አባ የትላንቱን የተወሰነ ነገር ላካክስ ካልሽው ለአሴራው እንደውለታለሁ ይመጣል ተው ልጄ በዚህ ሌሊት አታስቸግሪ ቀስ ብሎ ይምጣ አባዬ ልጅ አይደል እንዴ ቢቸገርልህም ችግር አለው አንቺ ደግሞ እንደው በሺጂ ቻው አባዬ ሰላም ዋልልኝ እሺ ልጄ ቻው ሰላም ዋልልኝ አባ ደግሞ መድኃኒትህን በሰዓቱ ውሰድ እሺ ልጄ አታስቢ ቻው በቃ ቻው እስቲ ደህና ዋይልኝ እናም ውድ ቤተሰቦቻችን ኖላዊ ድራማ እንደቀጠለ ነው ሁላችሁም ገፍታችሁ ተከታተሉ ብዙ ታሪኮችን እንማርበታለን ብዙ ሰዎች እንደዚህ በዚህ ድራማ መልክ ታሪካቸው ማንነታቸው ያጡ ብዙዎች አሉ ማለት ነው እኔ ኖላዊ ድራማ በእርግጥ ድራማ አይመስለኝም ያንዳንድ ሰው ህይወት ይመስለኛል እናም እያጸዳች ነበር መጡ ማለት ነው አኒ ደከመሽ አይደል አረ አልደከመኝም ጋሼ ስራዬ አይደል ከዛ ወይዘሮ ማለት ደግሞ እዚህ ምን ትሰሪያለሽ ስራሽ ኪችን አይደል አለቻት እንዴ ሜላት ለምንድን ነው የምትቆጫት አዎ እትዬ ምግብ ሰርቼ ጨርሻለሁ እና ከጨረሽ ወደ ቤት አትሄጂም መሄድማ ሄዳለሁ እናንተ እስከምትመጡ እየጠበቅኳችሁ ነበር እና እኔ እጂ እስከሚልሽ ነው የምትጠብቂው አለች በንዴት እየገለመጠቻት ሄሉ ብሎ መስፍንም ተቆጣት ልጅቷን ምን አድርጊ ነው የምትያት አንተ ምን አገባ አሰሪዋ እኔ ነኝ ማነው ስምሽ አና ላናግርሽ ስለምፈልግ ወደ ቤት እንዳትሄጂ ለምንድን ነው የምታናግራት ሜሉ አንዴ እስቲ ተረጋጊ አላት እሷ ግን በጣም ተናዳለች ማለት ነው አና ወደ ውስጥ ትገቢ ያላት ነበር እትዬ ካስከፋችሁ በጣም ይቅርታ አለቻት አቤት ያኔ ትግስት በጣም ይገርማል ወይዘሮ ማለት ዛሬ ብቻ አይደለም ሁሉ ጊዜ በጣም ሀኒን ትገፋታለች አኒ ግን በፍቅር ነው ወይዘሮ ማለትን የያዛቻት ያው አንድ ሰው መልካም ሲሆን ያንን መጥፎ ሰው ወደ መልካም መቀየር ይችላል አኒ በመልካምነቷ ነው ወይዘሮ ማለትን ጥሩ ሰው ያረጋቻት ማለት ነው ያው እናቷ መሆኗን አታቅም ነበር ያው እሷም ልጇ እንደሆነች አታቅም ነበር አሁንም እርግብ ያንን ታሪክ ሰርቃ ባትመጣ አኒ ቤተሰቦቿን ሳታቅ እስከ ትኖር ነበር ያለ ቤተሰብ ያለ አባት ያለ እናት አድጋ ዛሬ ግን ቤተሰቦቿን እንደ ድንገት አገኘቻቸው ያንን ቤተሰብም ማግኘት የቻለችው በዛ ፎቶና የሷ ታሪክ ተሰርቆ ነበር በማይሆን ሰው ማለት ነው በብር የሷን ገንዘብ የእናቷን ገንዘብና ሀብት ለማካፈል ብላ እርግብ ድራማ ሰርታ እኔ ልጃቸው ነኝ ብላ መጣች ማለት ነው ነገር ግን አልተሳካላትም ወይዘሮ ባዩሽ ነበር ይሄንን እቅድ ያቀደችው ወይዘሮ ባዩሽም እርግብን በቅርብ ቀን የስራቸውን ያገኛሉ መዋረዳቸው የማይቀር ነገር ነው ምርመራ እንዲካሄድም ያው ደም ተሰጥቷል ያው ውጤቱ እየተጠበቀ ይገኛል ማለት ነው በቅርብ ቀን ደግሞ እንደሚያሳውቀን እርግጠኛ ነኝ እናንተም ደግሞ እንደምትጠብቁ ተስፋ አደርጋለሁ ያው በቅርብ ቀን ያሳውቁናል ማለት ነው አኒ ምን ነው ይዣካል ዞርኩ አልከ ልጅቷ ስራ እየሰራች ነበር አይደለ ቆይ ምን ይሁን ብለሽ ነው እንደዚህ የሚጮህባት ቤት ልትበጠብጥ የተነሳችው እሷ አይደለች አለችው ማለት ነው ወይዘሮ ማለት እንደዚህም ጮህባት ቤት ለቀልኝ በወጣች ያውልሽ ሚላት ከኔ ጋር በተነጋገርሽው ከፍቶሽ ከሆነ ከኔ ጋር ጨርሺ ልጅቷ ላይ ልትጮህባት አይገባም ወይ አንዳንድ አባቶች ግን ወንዶች እኮ በጣም መልካሞች ናቸው እውነት ለመናገር አረብ እኛ አሁን ሰው ሀገር ስንሰራ ራሱ
ወንዶቹ እንደዚህ ነው በቃ ለሰራተኛ ነው የሚቆሙት ሴቶች ናቸው ግን ነገር ያለባቸው ማለት ነው በእርግጥ ሁሉም ላይ ሆኖ ይችላሉ አንዳንድ ጊዜ ይሄ ሴት አሰሪዎች በጣም ይናደዳሉ ማለት ነው ሰራተኛ ላይ አሁን ወይዘሮ ማህሌት ያው ነገርም ስላለ ውስጧ ሃኒ ላይ በጣም ትጫዋለች ነገር እያልኳት ግን ከቤቴ ብትወጣልኝ ደስ ይለኛል እያለች ነበር እሷ አጣቀም እንጂ እኮ ሃኒ ልጅዋ ናት ሰራተኛ እስከሆነ ድረስ እንደፈለኩ መፍታልኝ ብላ መለሰችለት ከዛም አቶ መስፍን በጣም ተናደደ እቺ ልጅ ሰራተኛ ናት ነገ ጧት እኮ ያንቺ ልጅ መሆን ትችላለች ማና እኔ ሌባ ልጅ የለኝም ሲጀመር ደግሞ የኔ ልጅ እርግብ ነች እሺ ልጅሽ ባትሆን እንኳን ሰው በመሆኗ ልትከበር ይገባል አለ የኔ አስተዋይ በቂያውና አትለፍልፍብኝ አለች ብላ ከዛ ተነሳች ማለት ነው ተነስታ ወደ ኪችን ሄደች እንዴ ሜሉ ግን ምን ነክቷት ነው ከዛ በጣም አቶ መስፍን በጣም ተናዶ እያሰበ ነበር ከዛ ምናሴም ሃኒ ጋር እየደወለ ነበር ሃኒ ግን ስራ ቦታ ነበረች አባባ ያው ህክምና ላይ እንዳለ ሁላችንም እናስታውሳለን አባባ ጭንቀት ውስጥ ገብተዋል ሃኒ ምን ሆና ነው የጠፋችው ልጄ ምን ሆና ነው እያለ ህክምና ላይ እንዳለ በስራ ምክንያት አሴልን ነበር አክም ቤት አባቷ ጋር አስቀምጣ የሄደችው ግን ስልክም ሲደወል አታነሳም ያው ሰሞኑም ጭንቀት ላይ ስለነበረች አባቷ በጣም እያሰበ ነበር ከዛ አሴል ደጋግሞ ስልክ እየደወለ ነበር ሃኒ ግን ስልክ አትመልስም ከዛ ያኔ ስልክ ሰላም ጋር ነበር ሰላም አነሳችሁ አንተ ሌባ ብላ ስትል እሱም ደግሞ አንቺ ተሰራቂ አላት ታሪክ የተገኘ አለችው ከሆስፒታል አላት ከሆስፒታል ደግሞ ሆስፒታል ምን ተሰራለክ ያው ምሰረቅ ነገር ካለ ብዬ ነው እና ምሰረቅ ነገር አገኘ ካለችው አው ግን የረባ ነገር አላገኘውም ብሎ እየቀለዳት ነበር ማለት ነው ምንድነው ማይረባ ነገር ምናምን ስትል አንድ ሁለት አይስክሪም አግኝቻለሁ አላትና እየቀለዱ ነበር አንተ ደግሞ ቀልድ ሁሉ እንጨት ነው የሚለው እያለች ሰላምም እያናገረችው ነበር ስቀልድ ግን ለምን ደወልክ ናፍቀሽኝ ነው አትቀልድ በእናት ስትል አናን ፈልጊያት ነበር ሲደውል አታነሳም የተፈጠረ ነገር አለ እንዴ አላት አይ ምንም አልተፈጠረም ምናልባት ስራ ነው የምትሆነው እና ለምን ስልክ አታነሳም ይሄን አይል ሰዓታታ ነው እያለ ነበር ላገናኝ እያለች ነበር እሺ አገናኘኝ አረ ስቀልድ ነው ባክ አሁን ትመጣለህ አለችው ፋዘር ቀረች ብሎ እየተጨነቁ ስለሆነ እስኪ ንገራት አላት ንገራት ይባክሽ እሺ ነግራታለሁ አመሰግናለሁ ብሎ ከዛ ስልኩን ዘጋው ሃኒ ስልክ አታነሳም ስራ ላይም ነበረች ያው እንግዳም ቤት ስላለ አባቷም ከውጪ ስለመጣ ሃኒ በጣም ቢዚ ሆና ነበር በዚህ ምክንያት ያው አባቷንም ሄዳ አልጠየቀችውም አሁን ግን አባቷም ያው በቅርብ ቀን እንድን ወደ ቤቱ ይመጣል ያው ሃኒ ስቃዋብ በዛ መጨረሻው ግን ደስታ ሆኖ እንደሚቀጥል እንጠብቃለን ሃኒም አባቷ ጋር እያወሩ ነበር ሳሎን ጠርቷት እርግብም ቁጭ ብላ ነበር ሃኒ ደግሞ ወደ ስራ ልትሄድ ቾክላ ነበር ስልክ ስለተደወለላት ፈለጋችሁኝ እንዴ ጋሽ አው ልትወጪ ነው እንዴ ስልዋት አው ሊወጣ ነበር አለችው ጋሼ እያለች አባቷን ተጠራለች አባቷ ግን በጣም እያዘነ ነበር ምክንያቱም ልጁ እንደሆነች እሱ በእርግጠኝነት አምነዋል ሰላምም እርግብም ምናሴም አምነዋል ማለት ነው ያላመነችው ወይዘሮ ማህሌት ብቻ ናት እሷም ማመን ያቃታት የሰው ወሬ ሰምታ ነው አንዳንድ ጊዜ የሰው ወሬ ሰምተን ሰው ላይ መፍረድ የለብንም እሷም የሰው ወሬ ባሰማ እሷም ልጄ ናት ብላ ተቀበላት ነበር እንዴት ምንም ቢሆን ልጇን ትራሳለች ማለት በልጅነት ፊቷን ማለት ልጅ ብንሆንም እኮ ስናድግ እኮ ፊታችን ብዙም አይቀየርም ግን ሃኒ ልጃቸው እንደሆነች እኮ እንዴት አላወቀችም አቶ መስፍን ግን ባንዴ ነው ያወቃት እቺና ልጄ ደሜን ትመስላለች እያለ ነበር የሁላችሁ ልጆች ትንሽ ደቂቃ ነው የምወስድባችሁ እያለ ነበር ምንድነው አባዬ አለች ስለምርመራም ያው ውጤቱ እስከምወጣ ድረስ እሺ አባቴ ስለምጨነቅ ቶሎ ይንገሩኝ እና ሊዳ አለች ሃኒም ያው ስልክ ተደውሎላ ነበር ከኔ ውጪ አባት አለሽ እንዴ አላት አንተ አባቷን እንዴ አለች እርግብ ተናዳ በቃ ውስጧ አረር እያለ
ነገሯ ስለከሸፈባት ማለት ነው። እና ምንሽ ነኝ እያለ እርግብ ስታናግረው እሷን ያወራታል። እኔ እኮ ነኝ አንተ ልጅ እያለች ነበረ። ለጨዋታው ነው አላት። ሀኒም እሺ ጋይቼ ስለምቾክል ይንገሩኝ። ሀኒ ከአባትሽ ጋራ እንደምትኖሪ የሰማሁ መሰለኝ። አዎ አሁን ደግሞ ታሞ ሆስፒታል ያለው እና አባትሽ ታሞ ሆስፒታል ተኝቶ ነው እዚህ መተሽ ስራ የምትሰሪው? ምን አማራጭ አለኝ ብሎ የስራ ፍቅር ነው ወይስ ሜላትን ፈርተሽ ነው? እትዬ በጣም ጥሩ ሰው ናቸው። እኔ ፈርቻቸው አላቅም። እና እንደዛ ከሆነ እዛው ሆነሽ አባትሽን ማስታመም አልነበረብሽም? በተደጋጋሚ ስራ ስለቀረውኝ እንዳይከፋቸው ብዬ ነው የመጣሁት አለች። ወይዘሮ ባዩሽ እንደውም እየተናገረች ነበረ። አሁንማ ስራዋን ራስታለች ብላ ባዩሽ ጋር እያማቻት ነበረ። አባዬ የፈለከን ስለ ሀና አባት ታሪክ ለማውራት ነው እንዴ አለች። እሷም ያው እሷን አላወራ ብሎ ሀኒን ስለሚያወራት እሷ ደግሞ በቅናት የተነሳ ሀኒ ጋር ሲያወራ ቀንታ ስለ ሀና አባት ነው እንዴ ልናወራ የተገናኘ ነው እያለችው ነበረ። ይቅርታ ማን ነበረ ስምሽ? ስሜንም ራሳኩ አይደል አባ አለችው። ይቅርታ በጣም ስም መያዝ ላይ ብዙም አይደለሁም አላት። ያናን ስም ግን አረሳውም። ለምን እንደሆነ ያላቅም ያኒ ስም አልጠፋኝ። እሺ በድጋሚ ይቅርታ ግን መሄድ አለብኝ። እሺ እዚህ ቤት ምንም ፈልጋችሁ ብትመጡ እኔ ምንም አያገባኝም ማለት አለች እርግብም። እኔ የምፈልገው ልጄ አሴትን ነው አላት። ስለዚህ አለች ሀኒም ስለዚህ የምርመራ ውጤት እስከሚወጣ ድረስ በትዕግስት መጠበቅ አለብኝ። በመጀመሪያ እኔ እዚህ ቤት ምንም ነገር ፈልጌ አይደለም የመጣሁት አለች ሀኒም። ስለዚህ መዋሽበት ምንም ምክንያት የለኝም። ምናልባት ገንዘብ ፈልገሽ ነው ከሆነ ነገሩ እኔ ችግሬ አባቴ ነው። አባዬ ደግሞ ትዬ ሙሉ ወጪ ከፍላልኝ እያሳከምኩ ነው። እና እኔ እንደዚሁ ለማለት ፈልጌ አይደለም። ዝምድናችሁን ፈልጌ ከሆነ ተሳስታችኋል። እኔም ለሁሉም ዘመድ መሆንልኝ አባት ነው ያለኝ። ሀና አባቴን እንዴት ነው የምትናገር ያለች እርግብ። ቆይ እስቲ ታያት ደግሞ ትክክል ነች። ምርመራ ተደረገም አልተደረገም ምርመራው እናንተ እውነታውን እንድታውቁ ብዬ ነው እንጂ በእኔ ህይወት ላይ ምንም ለውጥ አያመጣም። አሁን ቅር ማይላችሁ ከሆነ በሄድ ደስ ይለኛል አለችን። አባቷን አስፈቀደችው። መሄድ ትችያለሽ እያለ አባቷ እሷ ከቤት ድረስ እስከምትወጣ ፍጥጥ ብሎ እያያት ነበረ። ካስከፋችሁ ይቅርታ። ሀኒም ወደ ሕክምና ሄደች። እጇን እርግብ ግን አባቷ ፍጥጥ ብሎ ሲያይ እሷ ግን በአይኗና በከንፈሯ ቅጥል እያለች እየተመለከተች ነበረ። ሀኒም ወደ ሐኪም ቤት ሄደች። አባዬ ለምን ቁማራ እንጫወትም ሲል ነበር አሴል 10 ብር ወጣ ብሎ ብሩን ወሰደባቸውና አሳቀኝ። ሀኒም ደግሞ አቤት የናንተ ጫወታ ደስ ሲል ብላ አሁን ምግብ ይዤላችሁ መጥቻለሁ ምግቡን እንድትበሉ ብላ ምግብ ሰጠቻቸው። ከዛ ብላ አልበላ እያሉ እየተቃለዱ ነበር አሴልና አባባ። ሀኒም በጣም ደስ ብሏት ነበር። እና ወዴ እና የተከበራችሁ ቻናሌ ቤተሰቦቼ ነበረን ቆይታ ይሄን ይመስላል። በሌላ ቪዲዮ ደግሞ እስከምንመለስ ሰላማችሁ ይብዛልኝ።